እነሱ በር ላይ የተገኘው ምንድነው? ማንነውስ ያስቀመጠው? ዛሬ ስለዚህ ነገሮች የምናወራ ይሆናል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አንድ ላይ ሆኑ። እነሱ በር ላይ የተቀመጠውን ነገር አጣርተን ማን እንደሆነ ምንደርስበት ይሆናል። አብራችሁ ነው። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ይሄ እንግዲህ የያፌት አላካ አዲሱ አካውንት ነው። ፎሎ፣ ላይክ፣ ሼር እያደረጋችሁ እዩት ቪዲዮውን። በጣም ጥሩ ነገር ማወራ ይመስለኛል። እናንተም ደግሞ ከኔ አጠገብ ሆናችሁ እንደምደግፉኝ አስባለሁ። እና ዛሬ ላወራ የመጣሁት ከትላንት ወዲያ የሆነ ቪዲዮ ተፖስቶ አይቻለሁ። ይህን ሰሞን ብራዘሬ ብቻ ነበር እየመጣ የነበረው እየውም ማለት ነው። እኔ ጸጥ ብዬ ነበር ሳይ የነበረው። ዛሬ ግን አልቻልኩም፣ ደግሞም መናገርም አለብኝ ብዬ ስላሰብኩኝ ነው የመጣሁት። እና ከትላንት ወዲያ ቪዲዮ ላይ ምንድን ያየሁት የትንሱ በር ላይ ደም ፎቶዋ ላይ አርግተው በእንቁላል ምን የሚባል ነገር እንደሆነ ግራን የሚገባኝ። ጥንቆላ ነው አይታወቅም። ትንሱ ደንግጣ፣ አሁን እሱን ስታይ ደንግጣለች በጣም። በኋላ ወንድሟ እስከሚመጣ ድረስ ታገሰች። ከዛ ወንድሟ መጥቶ ደንግጧል። እሱ ራሱ ምንድነው አሁን ምን ይባላል ብሎ በጣም ደንግጧል። ከዛ ማሚ እንደገና እሷ ጋም ለካ ተደርጓል እንደዛ ከትንሱ የተላከ ተብሎ የማሚ ፎቶ ላይ ደም ተደርጎ እንቁላል ተደርጎ ተሰጥቷታል። ማሚም በሯ ላይ ተደርጎን ይዛ መታ ለትንሱ አሳይቻት። ይሄ ምንድን ነው ብላ ጓልችበት። ከዛ ትንሱ እኔ ማውቀው ነገር የለም እኔ ጋም ተደርጎብኛል ምንድን ነው እሺ አሁን ይሄስ እኔ ጋር የተደረገውስ ምንድን ነው ብላ ጮችባት ምናምን። ይሄ አሁን መቼስ አሁን እኛ ትንሱን ጥፋተኛ ብለን አንወስንም። ምክንያቱም እሷ እርጉዝ ናት። እርግዝናዋ ላይ ደግሞ ሌላ ነገር እንደሚመጣባት ስለማፈልግ እንደዚህ አይነት የጥንቆላ ስራ እሷ አሰራም። ማሚም ትሰራለች ማለት አይደለም። እንደዚህ ትንሱ አይደለችም ስላችሁ ወደ ማሚ ናት ብላችሁ እንዳደመድሙ ነው። ማሚም ላትሆን ትችላለች፣ አይታወቅም። ትንሱ እንዳልሆነችም እርግጠኛ ነኝ። እና ከትንሱ የተላከ ተብሎ የማሚ ፎቶ ላይ ደም ተደርጎ እንቁላል ተደርጎባት በሯ ላይ ማስቀመጥ ማለት የትንሱን ስም ለማጥፋት የተደረገ ስራ ነው። እና ሌላ ደግሞ ያየሁት ነገር ወደ ቪዲዮ መጨረሻ አካባቢ ማሚ ካሳየቻት በኋላ እንቁላሉን ጭንቅላታ ሰበረችው። ይሄ ተገቢ ነው ብዬ እኔ አላስብም። ከአንድ አማች እንደዚህ አይነት ነገር አይጠበቅም፣ በፍጹም ነው የማይጠበቀው። እና እንዴት እንቁላል ትንሱ ላይ ትሰብሪያለሽ? እሷ እንዳደረገችው በምን እርግጠኛ ሆነሽ ከቤት ድረስ መተሽ እሷ ላይ እንደዚህ ትሰብሪያለሽ? ይሄ በፍጹም ጥሩ ተግባር ነው ብዬ እንደዚህ አልመክርሽም። ጥሩ ተግባር ነው ብዬ እኔ አላስብም። አንቺም ደግሞ እኛን ስታሳድጊ እንደዚህ ብለሽ አይደለም ያሳደግሽው፣ ግን እኛም ባሳደግሽን መንገድ አንቺ እየሄድሽ አይደለም። እኛም ባሳደግሽን መንገድ ሳይሆን እየሄድሽ ያለሽው በሌላ መንገድ እየሄድሽ ነው። እባክሽን ተመለሺ ማሚ፣ ተመለሺ ወደ ድሮ ባህሪሽ። አሁን እንዴት አማች የልጁ ሚስት ላይ እንቁላል እስከ መስበር ድረስ በጣም የሚያዋርድ ነገር ነው በጣም። እና ማን ያደረገው ሲባል ይሄን ነገር ብዙ ጥያቄዎች ይነሳሉ። ብዙ ሰው ሊሆን ይችላሉ። አሁን እዛ ሰፈር ውስጥ ጎረቤቶች አሉ። እነሱ አንድ ላይ እንዳይሆኑ የሚፈልጉ ሰዎች ሊኖሩ ይችላሉ። ቤተሰቡ እንዳይስማማ የሚፈልጉ ብዙ ሰዎች ሊኖሩ ይችላሉ። እኛም ደግሞ ያንን ለማወቅ ብዙ ቀናቶችን ፈጅቶብናል። አሁን እሱን እያጣራን ራሱ እኔና ወንድሜ በጣም ለብዙ ቀናት ለማጣራት እየሞከርን ነበር እና አጣርተንም ደርሰንበታል። ዛሬ የምነግራችሁ ይሆናል። እና አሁን ይህን ነገር ስናገር ብዙ ነገሮች ሊፈጠሩ ይችላሉ። እዛ አሁን እንዴት አወቅ ተብሎ ብዙ ነገሮች ሊፈጠሩ ይችላሉ። ወንድሜም እዛ ከጎረቤት ጋር ሊጣላ ይችላል። ግን ግዴታ ማወቅ ስላለባቸው እናንተም ቤተሰቦች ማወቅ ስላለባችሁ ለመናገር ወስኜ ነው የመጣሁት። እና ማን ያደረገው ሲባል እዛ ቤት የሚኖሩ ጎረቤቶች ናቸው። በቃ እኔ በደረስኩበት መረጃ ጎረቤቶች ሙሉ ቤተሰቡን ለመለያየት ሲባል መተት በሯ ላይ የማሚን በር ላይ አርግተው ሁለቱ እንዲጣሉ ቤተሰቡ እንዳይስማማ
ጎረቤት ነው ያደረገው። በአሁን ሰዓት ጎረቤት አይታመንም። ጎረቤት ብዙ ነገር ያደርጋል። ይህም የታወቀ ነውና ከዚህ ውስጥም አንዱ መተት መትተው ሙሉ ቤተሰቡ እንዳይገናኝ እንዳይስማማ በማድረግ ቤተሰቡን ብጥብጥ ተብሎ ቤተሰብ እንዳይገናኝ ከዚህ በኋላ እንዳይገናኙ በቃ በፍጹም እንዳይገናኙ አርግተው ለመለያየት ነበር ሀሳባቸው። እኛም ደርሰንበታል። ጎረቤት ደግሞ በፍጹም የሚታመን ሰው አይደለም። በር ላይ መተት እስከ ማስቀመጥ ድረስ የሚያደርስ ጎረቤት እኔ አይቼ አላቅም። ግን በጣም የሚያሳፍር ተግባር ነው። እንግዲህ ይህን ስል በጣም ነው የሚያሳፍረው። ግን እናንተ እኔ ምንም ልትሉኝ ትችላላችሁ፣ ልትሰድቡኝም ምንም ልትሉኝ ትችላላችሁ። ግን ጎረቤት ነው ይህን ነገር ያደርጉ። እኔ በ100% እርግጠኛ ነኝ ጎረቤት ነው ያደርጉ። ግርም የሚለኝ እንዴት ቅናት ነው። እነሱ የቤተሰብ ፍቅራቸው አንድ ላይ ሲወጡ ሲገቡ፣ አንድ ላይ የሳቁ ሲገቡ፣ ሀዘን ቤታቸው ስለሌለ ቤተሰቡን ለመበጥበጥ የገባ የቅናት መንፈስ ነው። የጎረቤት ላይ ተጠቅመው ቤተሰቡን ለመበጥበጥ የገባ መንፈስ የቅናት መንፈስ ነው። ምን በጣም አስነዋሪ ድርጊት፣ ከጎረቤት የማይጠበቅ ቅናት፣ የቤተሰብ ፍቅራችንን አይተው ቤተሰቡን ለመበጥበጥ የሚደረግ ቅናት ነው። ይሄ መተት መመተት፣ በቤተሰብ ላይ ሰላም እንዳይኖር መተት መመተት በጣም አስነዋሪ ድርጊት ነው። እኔ እንደዚህ ይሆናል ብዬ አስቤም አላቅም፣ አላምንበትም ነበር ድሮ። በመተት በሚባል ነገር እኔ አምኜም አላቅም። ግን አሁን እያመንኩ ነው። ምክንያቱም ቤተሰብ ውስጥ የሚደረገው ነገር እንዳምን ነው የሚያደርገኝ እንጂ እንዳላምን አያደርገኝም። መተት ተመትቶ ቤተሰቡ ሰላም እንዳይሆን ተደረገ። ያው ሆነ ሰላም። አሁን ቤት ውስጥ ሰላም አለ ቢባል ማንም የሚያምን ሰው አለ ብዬ አላስብም። እኔ በጣም የሚያስጠላ ነገር ነው ቤተሰቡ። አሁን ይህንንም ተናግሬም እኮ ቤተሰቡ ሰላም ላይሆን ይችላል። ግን እንደው ትንሽዬ ሰላም ከተፈጠረ በሚል ነው በተስማሙ። ይሄ የጎረቤት ፍቅራችንን የሚጠላ ሰው ያደረገብን ነገር ነው ብለው ጭንቅላታቸው ውስጥ አስበው ተስማምተው ወደ ድሮ ቤተሰባዊ ግንኙነታችን በተመለስን በሚል ነው አሁን እኔ ለመናገር የመጣሁት። እና እኔ እንደሚመስለኝ ከሆነ ማሚ ራሱ እንቁላሉን የሰበረችባት የመተቱ ተግባር ሳይሆን አይቀርም። ጭንቅላቷን ተቆጣጥሮት ባህሪዋን እስከዛሬ ድረስ የለዋወጠው። እኔ የማሚ ባህሪ ይሄ አይደለም፣ በደንብ ነው የማውቀው። ግን እንደሚመስለኝ ከሆነ መተቱ ነው እንደዚህ የሚያረጋት ማሚንም። እርግጠኛ ነኝ ይሄም አንድ ቀን የሚወጣ ሚስጥር ነው ብዬ አስባለሁ። ከወጣ በኋላ ደግሞ ይዋረዳል መንፈሱ፣ እሷንም ትቷት ሄዳል። ግን እስከዛ ድረስ የሚፈጠረው ነገር ነው የሚያስጠላው። ይሄ ነገር እስከሚጋለጥ ድረስ የሚፈጠረው ነገር በጣም የሚያስጠላ ነገር ነው። ቤተሰቡ እስከ መጋጨት እስከ መለያየት ድረስ ሊደርስ ይችላል። ግን ይህን ነገር በአጭሩ መቋጨት መንፈሱ መውጣት አለበት፣ ወይም መተቱት ሰዎች የሆነ ነገር ማድረግ አለባቸው። ማሚም ደግሞ በቃ ራስሽን ለመቆጣጠር ሞክሪ፣ ይሄ መንፈሱ እስከሚመታ ድረስ ራስሽን ተቆጣጠሪው፣ መንፈሱ ወደሚመራሽ ቦታ አትሂጂ። እኔ እርግጠኛ ነኝ መንፈስ ነው እንደዚህ የሚያደርገው እንጂ የማሚ ባህሪ እንደዚህ አይደለም እኔ እስከማውቀው ድረስ። እባክሽ ማሚ ተይ፣ መንፈሱ ወደሚመራሽ ቦታ ሁሉ አትንቀሳቀሽ። በቃ ራስሽን ሁኚ፣ እስቲ ተመለሽ፣ ወደ ድሮ ባህሪሽ ተመለሽ። ብላትም ሰማኝ አይመስለኝም። ምክንያቱም እሷ ፈልጋ አይደለም ለካ እስካሁን ድረስ መተቱ ነው ለካ የሚጎትታት ወደ ጥል ውስጥ የሚከታት። ለካ እስከዛሬ ድረስ የሚደረግባቸው የቤተሰቡ ፍቅር የማይፈልጉ ሰዎች የሚያረጉባቸው መተተኞች ያረጉባት ነገር ነው ለካ ወደ ጥል የሚገፋት። አሁን እኔ ተመለሽ ምላት ያው እንደ ውስጧ ከተሰማት በሚል ነገር ነው። ግን እኔ በሰምታ ብትመጣ ወይም ደግሞ ጥሉን ብታቋርጠው በጣም ነው ደስ የሚለኝ።
ግን ደግሞ መንፈሱ እስከሚመታ ድረስ ይሄ የሚሆን ነገር አይመስለኝም። እና ማሚ በቃ ተረጋጊ፣ አላዛርም ተረጋጋ። አንተ ጥሩ መስመር ላይ ነበር ያለው፣ አሁንም ወደ መጥፎ ነገር እየሄድክ ነው። ተመለስ አንተም። እና ትንሱ ጠንክሪ፣ ከወንድምሽ ጋር ሆነሽ ሁሉንም ነገር አሳልፊው። የሚያልፍ ነገር ነው፣ የማያልፍ ነገር የለም። ልትወልጂ ነው አውቃለሁ፣ ግን እቺን የጥሏን ጊዜ እስከምታልፍ ጠንክረሽ ልጅሽንም የተንከባከብሻት ከወንድምሽ ጋር ሆነሽ ይሄን መጥፎ ጊዜ ማሳለፍ አለብሽ። ያው እኛ ምንም ላናረግልሽ እንችላለን፣ ሩቅ ነው ያለነው። ምክንያቱም ግን በቃ ጠንክሪ እያለን እናበረታታሻለን። እና ደግሞ ቀጣይ ቪዲዮ ላይ ደግሞ ምን ያየው ማሚ የትንሱን ወንድም አስደበደበችው። ይሄ በጣም የሚያሳፍር ተግባር ነው። የአማችሽን ወንድም ማስቀጥቀጥ ይሄ ከትልቅ ሰው የሚጠቅበር ተግባር አይደለም። ትልቅ ሰው የሚያደርገው በወንበር ዙሪያ ቁጭ ብለው ችግራቸውን ተነጋግረው መፍታት ነው እንጂ በሰው ማስደብደብ አይኑ እስከሚያብጥ ድረስ አይኑ እስከሚታሸግ ድረስ ማስደብደብ ጥሩ ነገር አይደለም። እና ካንቺም ይሄ ነገር አንጠብቅም። እኛን ያሳደግሽን ጥሩ ሰው ሆነን ሰውን አክብረን ከሰው ጋር ተከባብረን እንድንኖር ነው እንጂ ሰውን እንድንመታ አርግተሽ አንቺም ደግሞ እኛ ባሳደግሽን መንገድ ነው እንጂ መሄድ ያለብሽ። አንቺ እኛን አሳድገሽን በጥሩ መንገድ አንቺ ወደ ሌላ መንገድ መሄድ አለብሽ ብዬ እኔ አላስብም። እባክሽን ተይ። አላዛር ደግሞ እሱ ማሚ የምትለውን እየሰማ ነው፣ ግን ጥሩ መንገድ ላይ ነበር። የሆነ ሰዓት ላይ ከትንሱ ጋርም ተስማምተው ጥሩ ነገር እያደረጉ ነበር። ግን አሁን ትንሽ እሱም እያገረሸብን ነው የድሮ ባህሪው። እና አንተም ተው፣ ከትንሱ ጋር አንድ ላይ ሆኑ። እሷም ልትወልድ ነው። አብራችሁ ተጋግዛችሁ መሆን ያለባችሁ እንጂ እንደዚህ የተጣላችሁ የሚቀጥል አይመስለኝም። እኔ ካሁኑ በቃ ትታችሁ ሁሉን ነገር ይቅርታ ተደራርጋችሁ ብትቀጥሉ ነው እንጂ እዚህ ጥንቆላ ሰውን ማስደብደብ ምንም አሪፍ መስሎ አልታየኝም። እኔ ደሞም አሪፍም አይደለም። ተው፣ ወደ ራሳችሁ ተመለሱ። ሌላ ምለው ነገር የለኝም። እኔ በጣም የሚያሳፍር ተግባር እያደረግሽ ነው ማሚ። ወይ ደግሞ እዛ ካልተመቸሽ ስራሽን ራሱ ባጨርሽ በቃ ተመለሽ ወደ ቤትሽ። ወደ ቤትሽ ተመለሽ፣ በቃ ከኛ ጋር ብትሆኝ ይሻላል ብዬ ነው እኔ ማስበው። እና ምን ልላችሁ ነው፣ በጣም የሚያሳፍር ተግባር እያየን ነው እኛ እዚህ ቁጭ ብለን። በጣም 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 የሚያሳፍር ተግባር፣ ሰው ቤት ላይ ደም ማስቀመጥ፣ የሰው ጭንቅላት ላይ እንቁላል መስበር፣ ሰውን ማስደብደብ ተገቢ ነው ብዬ እኔ በፍጹም ነው ማላስበው። ተይ ማሚ፣ ይሄ የሚጠቅምሽ ነገር አይደለም። እና ወደ ቤትሽ ብትመለሺ አሪፍ ነው ብዬ ነው ማስበው። አመሰግናለሁ እንግዲህ። እና ቤተሰብ ቪዲዮውን ላይክ እያደረጋችሁ፣ ቤቱ አዲስ ስለሆነ ሰብስክራይብ፣ ሼር እያደረጋችሁ፣ ቀጣይ ደግሞ በአዲስ ቪዲዮ እስከምንመጣ ድረስ መልካም ጊዜ ይሁንላችሁ። ይመቻችሁ።